ከዚህ በኋላ በዛሬው ክፍል በባቡ ራቢዕ የምንመለከተው ከክፍል 3 ካቆምንበት ጀምረን ነው ማለት ነው። ክፍል 3 ላይ ወፈተረል ወሕይ ተቋረጠ ብለን ነው ያቆምነው። ከዛ እንዲቀጠለ የሚለውን በዛሬው ክፍል የምንመለከት ይሆናል ማለት ነው። እንግዲህ ወሕይ ተቋርጧል። ከዛ እንዲቀጠለ የሚለውን እንመልከት። عن جابر بن عبد الله الأنصاري قال وهو يحدث عن فترة الوحي حديث يتغنيو كعبد الله ابن جابر ነው ማለት ነው። عن جابر ابن عبد الله الأنصاري ናቸው። ሐዲሱ የተገኘው ከሳቸው ነው ማለት ነው። የተዘገበው ያው በአልቡኻሪ ነው። فقال في حديثه እንግዲህ እሳቸው ከነብዩ ሰምተው እንዳስተላለፉት እንደተገኘው ሐዲሱ በይነ አነ አምሺ አሉ ነብዩ ሰለላሁ ዐለይሂ ወሰለም እየሄድኩ እንዳለ በጉዞዬ መሃል ሰሚዕቱ ሰውተን ሚነ ሰማኢ ከሰማይ ድምፅ ሰማሁ። ፈረከዕቱ በሶሪ ግንባሬ ፊቴን ቀጥ አደረግኩኝ። ፈኢዘን መለኩ አለዚ ጀዓኒ ቢራዒን አሉ። ይሄ ያየሁት ቀጥ ስል ያየሁት መላኢካው እዛ በጋሪው በሂራ ዋሻ የመጣው ጅብሪል ነው። እዛ ካሁን በፊት ኢቅራን ይዞ ሱረቱል አለቅን ይዞ ሲመጣ ያውቁት ስለነበር ቀጥ ሲሉ እሱ ሆኖ አገኙት ማለት ነው። ጃሊሱ ዐላ ኩርሲይ ወንበር ላይ ተቀምጧል ማለት ነው። ሲመለከቱት ቀጥ ሲሉ ሲያዩት በይነ ሰማይ ወልአርዲ በሰማይና በምድር መካከል ኩርሲይ ላይ ወንበር ላይ ተቀምጦ አየሁት አሉ። ፈሩዕቱ ሚንሁ ከዛ በፍርሃት ሸሸሁኝ። ፈረጃዕቱ ኢለል በይት ፈቁልቱ አልኩኝ ዘሚሉኒ ሸፍኑኝ። ይሄ እንግዲህ ከዛ ፈአንዘለ አላሁ ዐዘ ወጀል አላህ እዛው ሱረቱል ሙደሲርን ሁለተኛውን ሱራ አወረደ ማለት ነው። ያ አዩሀል ሙደሲር ሙሐመድ ሆይ ልብስ ደራቢው ሆይ ተሸፋፍነህ የተኛኸው ሰው ሆይ ተነስ፣ ቁም ፈአንዚር ተነስ ህዝቦችህን አስጠንቅቅ አላቸው ማለት ነው። ወረበከ ፈከቢር ጌታህንም ማልክ፣ ወሲያበከ ፈጠሂር ልብስህንም አጽዳ፣ ወሩጅዘ ፈህጁር ጣዖታትንም ራቅ የሚለው ሱራ ሁለተኛው ሱራ ሱረቱል ሙደሲር አሁን ወረደ ማለት ነው።